ፍቅር ዕውር ነው። ተፈቃሪው አፍቃሪውን እንዳያይ የሚያደርግ ዕውርታ፣ በጨለማ ዓይንን የመጨፈን ያህል። ፍቅር ልማድ ነው፣ ማንነትን አስትቶ ባርነትን የሚያላምድ። በረዶ እንግዛ። እምቢዮኔ ብስኩት ነው ፈልገው። እኔ ደግሞ በረዶ ነው የምፈልገው። ሁለቱንም ለመግዛት ደግሞ ብር አይበቃም። አያገባኝም። እኔ ብስኩት ካልሆነ አልበላም። እሺ ነው በቃ ብስኩት እንገዛለን። ሜሪ ዛሬ ኬክ አንበላም? አይ እኔ አይስክሪም ነው የምፈልገው። እኔ ግን ኬክ ነበር ያማረኝ። ኬክን እዛው ብቻ አንስቶ መብላት ትችላለህ። እኔ አይስክሪም ነው የምፈልገው። እሺ እዛው እንሄዳለን። ሄላ ወዬ መች አሁን? እሺ መጣው በቃ። ፍቅር ጨካኝ ነው፣ ሐዘኔታ የሌለው ይሉኝታ የማያውቅ። ምንድነው ዛሬ ደግሞ ጽድ ያለሽ ዶሮ መስለሽ የጠበቅሽኝ? ማርፈዲሽ ሳይንስ ጭራሽ ስድብም አለ። አሁን ለምን እንደፈለግሽኝ ንገሪኝ። እንቅልፌን ትቼ ነው የመጣሁት። ውይ ምን አለበት አንቺን ባረገኝና ለጥ ብዬ ባደርኩኝ ሀሳቤን ጥዬ። እኔ ሀሳብ የለብኝም አላልኩም። ከና ሀሳቦች መተኛት ለመድኩ እንጂ። ጀመረሽ ደግሞ። አሁን ላማክርሽ ነው የፈለግኩሽ። ስለ ቤኪ እንዳየው። ዛሬ እንኳን ስለ እዮብ ነው። እሺ እዮብ ደግሞ ምን ሆነ? ለ3 ወር ክፍለ ሀገር ልሄድ ነው አለኝ። አብረን እንሄዳለን እንዳትይ ህሊና። እስቲ መጀመሪያ እስክነግርሽ ድረስ እንኳን ጠብቂኝ። እሺ ምን አለሽ? እሱ ምንም አላለኝም፣ ግን ደግሞ እኔ ምንም አልመሰለኝም። ምን እንዲመስልሽ ነበር የፈለግሽው ታዲያ? ተቃቅፋችሁ እንድትላቀሱ ጠብቀሽ ነበር እንዴ? ምን ሆነሻል ህሊና? ፍቅረኛዬ ነው ብዬ ማስበው ሰው ጥዬሽ ልሄድ ነው ሲለኝ ቢያንስ ትንሽ እንኳን ማክሮፍ አልነበረብኝም? ሜሪ አሁንም ስለ ቤኪ ማሰብሽን አላቆምሽም እንዴ? አሁን ስለ አባዬ ብቻ ነው ማሰብ ያለብኝ። ስለ አንዱ ለማሰብ እኮ ሌላውን መርሳት የለብንም። ቆይ ስለ እዮብ ነግረሽዋል እንዴ? ለአባዬ ከኔ በላይ እኮ ከሱ ጋር ነው የሚቀራረበው። እኔ ለቤኪ ነው ያልኩሽ። ምን ብዬ ነው የምነግረው ህሊና? አሁንም ድረስ እኮ ጓደኛሞች ብቻ እንደሆነ ነው የሚያውቀው። ፍቅር አብሮ አደገ ያውቃል፣ ባህልና ወግ አይገድም።
ወይ ላንተ አይሆንህም፣ ሰፍተዋል። በቃ እንደውም አንተን ነው የማገባክ። ሁለተኛ ግን እንዳታቆርፈኝ። አንቺ እኮ ነሽ እያኮረፍሽ የምታስኮርፊኝ። እሺ ይቅርታ። ይቅርታ አድርገህልኛል አይደል? አዎ መጀመሪያም እንኳን አልተቀየምኩሽም። ፍቅር ፈሪ ያደርጋል። የአንበሳ ልብ ያለውን ከጅብ እኩል ማድረግ ያውቅበት። ሄላ የት ነሽ? በቃ እሺ፣ መጣሁ። ሁሉ አንቺ እስካሁን ተኝተሻል? አሁን አይደል እንዴ ደወልኩልሽ? በይ ተነሺ። ምን እንደተፈጠረ እስቲ ገምቺ። ለምን ገምታለሁ? አንቺ ራስሽ ንገሪኝ እንጂ። በእናትሽ ድርቅ አትበይ፣ ገምቺ። እሺ ጣሊያን ድጋሚ ልትወራ መጣች። ያምሻል? ቆይ አንቺ ልጅ ሜሪ የምትነግሪኝ ከሆነ ንገሪኝ፣ ካልሆነ እኔ ተመልሼ ልተኛ ነው። ስታስጠይ። ምን አለበት እሺ ብለሽኝ ደስታዬ ሙሉ ብታደርጊልኝ። ቆይ ከእንቅልፌ ቀስቅሰሽ ምን አድርጊ ነው የምትይኝ? ልታገቢ እንዳይሆን? አዎ ዛሬ ፕሮፖዝ አደረገኝ። እናሻልሽ? እና ምን እንድለው ጠብቀሽ ነበር? ቆይ ይሄ ሁሉ ነገር ሲፈጠር እንዴት ነበርኩ? እዚሁ ተኝተሽ። ሲጀምርም ዮቢ ወረኛ መሆንሽን ስለሚያውቅ ለማንም ሳይናገር ነው ሰርፕራይዝ ያደረገኝ። ጭራሽ ስድብም አለ። አሁን ነገር አትቢ፣ ባይሆን ለሰርጉ ተዘጋጂ። ማ እኔ ሰርግ ምናምን አይመቸኝም፣ እዛው ራሳችሁን ቻሉ። ጀመረሽ ደግሞ ድርቅናሽ። ለማንኛውም ለቤኪ እስክነግረው ድረስ እንዴት እንደቸኮልኩኝ። እኔ የሚልሽ መስልሻል? ምን ሊለኝ ይችላል? ያው እንኳን ደስ አለሽ ነው። ለማንኛውም ስረጋጋ እናወራለን። እሺ ቻው። ቤኪን ሰላም በይልኝ። ቀውስ ሄሎ ሜሪ።
እንጃ ክፍት ነው ግን እቤት ነኝ። ምን ነው? እሺ መጣሁ። እንዴ ምን ተገኝቶ ነው? እስቲ ገምት። አንቺ ንገሪኝ እንጂ እኔ ግምት መች ተሳክቶልኝ ያውቃል? እሺ ወይ ደግሞ አይንህን ጨፍን። ጨፍን። እሺ ይኸው። አሁን ግለጥ። ቤኪ ምንድን ነው? ምንም። እንኳን ደስ አለሽ። እንዴ ቤኪ ምንድን ነው? ይቅርታ ሜሪ። ለምን ነው ይቅርታ የምጠይቀኝ? እንጃ። እንዴ ቤኪ ቆይ ምንድን ነው የሆንከው? አሁን ብነግርሽ ምን ይጠቅማል ሜሪ? ምኑን ቤኪ? የሆንኩትን ነው። ደግሞስ እንዴት ላስረዳሽ? ቃል የሌለውን ታሪክ እንዴት ልተርክልሽ? እኔን አንብበሽ መረዳት ያቃተሽን አፌ በምን አቅሙ ይንገርሽ? ቤኪ ግራ እያጋባኸኝ ነው። ያልከው ምንም ነገር እየገባኝ አይደለም። እሱን እኮ ነው የምልሽ። መቼም አይገባሽም። ቆይ ሳትነግረኝ ሳታስረዳኝ እንዴት ብሎ ነው የሚገባኝ? ሜሪ እኔ እኮ ብዙ ጊዜ ልነግርሽ ሞክሬያለሁ። አንቺ ግን ልትሰሚኝ ፈቃደኛ አይደለሽም። አስረዳሽም ሞክሬያለሁ፣ ግን አንቺ አልገባሽም። አሁን ደግሞ ረፍዷል። ሜሪ አፈቅርሻለሁ። ህልም ላይ ሆን እየተወሻሸን አፍ ማይችለውን ቃል ከዓይን እየጠበቅን ከፍቅራችን ስፍራ
ሳንደርስ አረፈድን በልብ ተቀራርበን በአካል ተራራቅን ፍቅር ውር አርጎ ለረጅም ባንድ አፍታ ቀን ቀን ግን ለምንድነው ጨረቃ ማትወጣው? እንዴ ለምን? ጨረቃን ሳያት አንቺ ስለምመስለኝ ደስ ትለኛለች። ወይ ዳንፋቀር ባብሮ አደጋ ሰረን በሁለት እንድንቀር አንቺም አልተረዳሽ እኔም አልነገርኩሽ በዳይም ተበዳይ ዳኛ የለ ተከሳሽ አንዳረገን ፍቅር ሲለየን ካመሻሽ አንቺም ከወደኔ እኔም ካንቺ ልሽሽ ህልም ላይ ሆን እየተወሻሸን አፍ ማይችለውን ቃል ከዓይን እየጠበቅን ከፍቅራችን ስፍራ ሳንደርስ አረፈድን በልብ ተቀራርበን በአካል ተራራቅን ፍቅር ውር አርጎ ለረጅም ባንድ አፍታ ወደ ታች ሊለቀን ሰቅሎን ከከፍታ እንዳንጠላላ ወይ እንዳንፋቀር ባብሮ አደጋ ሰረን በሁለት እንድንቀር አንቺም አልተረዳሽ እኔም አልነገርኩሽ በዳይም ተበዳይ ዳኛ የለ ተከሳሽ አንዳረገን ፍቅር ሲለየን ካመሻሽ አንቺም ከወደኔ እኔም ካንቺ ልሽሽ ማን ነው? ደህና ነሽ አይደል የኔ ልጅ? ደህና ነኝ አባዬ። ምን ነው ራትም ሳትበይ ገብተሽ መጥፋትሽ? ትንሽ እኮ እንቅልፍ ሸለብ አድርጎኝ እዚሁ ቀረው። እሺ እንዳትቆይ ደም። እሺ አባዬ መጣሁ። ምን ሆነሻል የኔ ልጅ? ደህና አይደለሽም እንዴ? ደህና ነኝ አባዬ፣ ግን የሆነ ነገር ልነግርክ ነበር። ምንድን? ላገባ ነው። ማለት ማንን ነው? እዮብን። ዛሬ ማታ የቃል ኪዳን ቀለበት አሰረልኝ። ታዲያ ደስ የሚል ዜና አይደል እንዴ? ታዲያ ምን አስኮረፈሽ? አዎ
እሱማ ግን ምን ማለቴ ፈራሁኝ። ትዳር ያስፈራል አይደል አባዬ? ያለ እናት ስላሳደግኩሽ ሁሌ ይከፋሻል አይደል? ኧረ አባዬ እንደዛ ለማለት ፈልጌ አይደለም። ያለ እናት ታሳድገኝስ መች አጉድለህብኝ ታውቃለህ? እኔ ለማለት የፈለኩት አሁን ላይ ስታይ ለትዳር ብቁ መስላለሁ ወይ ነው። ትዳር ትምህርት ቤት ነው የኔ ልጅ። አንዴ እየተማርሽ አንዴ እየተፈታሽ ነው። አሁን ትልቅ ልጅ ሆነሻል። ምንም የሚያስፈራሽ ነገር የለም። አሁን ጥሩ ሽማግሌዎች አዘጋጅ በይው። እኔ አባትሽ ዋዛ አይደለሁም። እንዲሁ ልጄን አልሰጥም አንቺን የመሰለ ልጅ። እሺ አባዬ አሁን እራትህን ብላ። ምኑን እራት በላሁት? አሁንማ ደስ ብሎኛል። ለዘመድ አዝማድ እየደወልኩ መንገር እንጂ ሆ እሺ ሙሽሪት፣ ምንድነው እንደዚህ በጧት ፊት መጣ? ሜሪ ወይ ምን ሆነሻል? አላውቅም፣ ጭንቅ ብሎኛል። ቀኑ ሲደርስ ደግሞ ይበልጥ ፈራው። እኔ እኮ ሮም ሰርግ አላስፈላጊ ነገር ነው ይቅርብሽ ብዬሽ ነበር። ምክር ስለማትሰሚ ነው እንጂ። እኔ ሰርጉ መች አሳሰበኝ? እና ምንድነው ያሳሰበሽ? ታዩ እስቲ ሁሉንም ጊዜ ይፈታዋል። ቆይ ምንድነው እንደዚህ ያስጨነቀሽ? እኔ እንጃ፣ ግን የሆነ ስህተት የሰራው ነገር ይመስለኛል። በእርግጠኝነት ማግባትሽ ነው። ቀድመሽ ብትነግሪኝ እኮ ነው ያስቆምሽ ነበር። ተንቀልቅለሽ ሄደሽ ይኸው ጦስ ይዘሽ መጣሽ። የምን ጦስ ነው? ይኸው ገና ካሁኑ አንዴ አይወደኝም አንዴ ፍቅሬ ውሸት ነበር እና ማለት ልትጀምሪ ነው። በሱ እንኳን እዮቤ አይታማም። በምን አወቅሽ ነው? ወይስ ተደብቀሽን ጥንቆላ ምናምን ጀመርሽ? አታፍጭብኝ። የመሰለኝ መናገር መብቴ ነው። እሺ እንደሚወድሽ በምን እርግጠኛ ነሽ? የሚያጠግብ እንጀራ ከምጣዱ ያስታውቃል አይደለም የሚባለው? ባክሽ ማጥገብ አለመጥገቡ የሚታወቀው ከተበላ በኋላ ነው። ማይሆን ተረት እየነገሩ አሳድገው ነው። ባይሆን ተረቱን ታዩና እርግጠኛ ሆንሽበትን ነገር ንገሪኝ። በቃ ሁኔታው ያስታውቃል። በዛ ላይ ደግሞ በጭንቅላቱ እንጂ በስሜቱ አያስብም። እኔ ሳልፈልግ አንድም ነገር እንዳደረግ አስገድዶኝ አያውቅም። ከፊልድ ከመጣ በኋላ ራሱ አብረን አድረን አናውቅም። በቃ ኡፍ፣ ድሮም ካንቺ ጋር ቁም ነገር ማውራቴ። እሺ ቤኪስ ምን አለሽ? ቤኪ ደስተኛ አይደለም። እንዴት? እኔ እንጃ። ግን ምን? ተይ በቃ አሁን ሁሉም አልፏል። እሺ የት ልትሄጂ ነው? ቤት ገብቼ የሚያስፈልጉ ነገሮችን ላዘጋጃች። ገና ካሁኑ እንዲህ ካደረግሽማ ካገባሽ በኋላማ ይዤሽ ጸበል ለጸበል መንከራተቴ ነው። ተጫዎች እንጂ ደከመኝ። ሁልጊዜ ግን እንደዚህ አይደል የምንሆነው? እንዴት እንዳሁኑና ሁልጊዜ አብረን አይደል የምንጮተው? አዎ እኔ እኮ ካንቺ ሌላ ጓደኛ የለኝም። እስከ መጨረሻ አብረን ነው።
ለዛሬ እኮ ፈጣሪ ነው ያወጣክ። ቆይ ከዚህ ባሰ ነገር ቢሆንስ? ፈልጌ እኮ አይደለም የተጣላሁት። በቃ መታገስ የማልችለውን ንግግር ሲናገረኝ ራሴን መቆጣጠር አቃተኝ። ቆይ ከዚህ ባሰ ነገር ቢገጥምስ? ይቅርታሽ፣ ከዚህ በኋላ ደግሞ እሺ አሁን ቃል ግባልኝ። ምኑን? ከዚህ በኋላ መጠጥ ቤት እንደማትሄድና መጠጥ እንደማትጠጣ። ከዚህ በኋላ አልጣላም አልኩሽ እኮ። እንዴ ቆይ ይሄ ነገር ሱስ ሆኖብሃል እንዴ? የምን ሱስ? እኔ እኮ ከስራ ስወጣ አንዳንዴ ስለሚደብረኝ ነው እኮ። ቃል ግባልኝ ደግሞ ሲደብር ከኔ ጋር ተስናናለክ። እሺ ቃል ገባልሻለሁ። ቃል ነው። ለአንቺ ምንም ነገር አደርጋለሁ። ከዚህ በኋላ መጠጥ የደረሰበት አልደርስም። ጎሽ አመሰግናለሁ። ምን የኔ ፍቅር ምን ሆንሽብኝ? ድንገት እኮ ነቅቼ እንቅልፍ እምቢ አለኝና ምናልባት ይሄ ካገዘኝ ብዬ ነው። አላመሽ ማርክ ማታ እንደዛ ሰክረሽ ላይጂ ሰው እኮ አይደለም ዛሬ ነገ ምትነቂያት መስይም ነበር። አትጨናነቂ የኔ ፍቅር፣ አሁን ይስጠጣበት ድጋሚ ያስተኛኛል። ለማንኛውም ይሄን ተይውና ቅፍ አድርጌ እኔ ራሴ ያስተኛሻለሁ። እሺ የኔ ውድ ነይ። አንቺ ልጅ ግን ይሄ ትዳር ተብዬው ነገር አልተስማማሽም መሰለኝ። ገረጣሽ እኮ። ሰሞኑን ጥሩ እንቅልፍ ስላልተኛ ይሆናል። እና ሰውዬሽ አዲስ ሙሽራ ሆነው አልስተኛልሽ እንዴ? ኧረ እሱ ከሰርጋችን ቀን በኋላ ነክቶኝም አያውቅም። እንደ ደሞዝ በወር አንዴ ነው እንዴ ነገርየው? እኔ ካልፈለኩኝ ምንም ነገር አያደርግም ብዬ አልነገርኩሽም? እሱ ከትዳር በፊት ነው። ካገቡሽ በኋላ እኮ አሸንጉሊታቸው ነው የሚያደርጉሽ። እነሱ አንቺ የምታውቂያቸው ወንዶች አይነቶች ናቸው። ሁሉም ያው ናቸው እባክሽ። ወንድ ከሚለው ስም ጋር አብሮ የሚመጣ በሽታ አለባቸው። እንግዲህ ዮቤ ወንድ አይደለም ይሆናል። ይሆናል። እሺ ምንድን ነው ያስጨነቀሽ? ሀሳብ። እሱንማ ነገርሽኝ እኮ ምንድን ነው የሚለውን የኔ ጥያቄ። እኔ እንጃ፣ እኔም አላውቅም። እስቲ ወዴት እንደሚያደርሰን አብረን የምናየው ይሆናል።
ሄሎ ጋሼ። ልጅ በረከት ምን ነው በሰላም ነው? ይቅርታ ጋሽ መላኩ ጠፋው አይደል? ጎሽ ጥፋትህንም አውቀዋል። ምን ላርግ? ከአቅሜ በላይ ሆኖ እኮ ነው። ምኑ? እንዲያው ምን ቢገጥምህ ነው? ማገዙን ቶ እንዴት የእህትን ሰርግ ትቀራለህ? ልጅ በረከት ደህና አይደለህም እንዴ? ቤት ድረስ ሰው አስልክም እኮ የለህም። ደህና ነኝ። አስገዳጅ ነገር ሆኖብኝ ነው እንጂማ በሜሪ የሚጨክን አንጀት የለኝም። እንዲያው ምን አስገዳጅ ነገር ቢኖርብህ ነው ከኔ ከአባትህና ከእህትህ የበለጠብህ? በልጦብኝ እኮ አይደለም ጋሼ። ያው አንዳንዴ በህይወታችን ውስጥ የሚገጥሙን ነገሮች አሉ አይደል? በዛ ላይ ከተማ ውስጥም አልነበርኩም። ካንተ አላውቅም እንግዲህ። ለማንኛውም ቂም በሆዴ ማሳደር ስለማልወድ ነው የነገርኩ። ይቅርታ ጋሼ፣ የእውነት ክሳለሁ። ለእኔ ችግር የለውም። ባይሆን እህትህን ይቅርታ ጠይቅና እሷን ካሳት። ሰላም መሆንን ለማረጋገጥ ነው የደወልኩት። አሁን ገና ሰው መሰልሽ እንዴ? በፊት ሰዓት መስም እያልከኝ ነው? አረ ነገረኛ አትሁኚ። እኔ አጠገብሽ ሰው ነው ሙሉ ማደርግሽ ለማለት ፈልጌ። ታዲያ እንደዛ አትልም? የምን ዙሪያ ጥምጥም መሄድ ነው? ዙሪያ ጥምጥም የሚሄዱት እኮ መንገዱን የሚያውቁት ሰዎች ናቸው። ኦሆ፣ ደግሞ ሌላ ዙሪያ ጥምጥም የሆነ አማርኛ። ለምን አለቅሽው? በአሚርና ጠብቃት። ውስጥ እንዳለ አውቃለሁ። ክፈትልኝ። እንዴት መጣሽ? ከቦታ ላይ ሳጣ። የምን ቦታ? ከወንበርህም ከልቤም ላይ። አልገባኝም። ሁሌም ጠዋትና ማታ የምትሄድበት ወንበር። እሷ ካንቺ ጋር ቀርታለች።
ያቺ አብርሃም የምትመጣው ቆንጆዬ ልጅ ታለች ያለች የምትጠይቅ ይመስለኝ ፈርቼ ቀር። እኔም በአንተ ቦታ ሄጄ ስጠብቅ ነበር። አንተ ጋር መጥቼ ልረክስ ጻድቅ መስዬ ስመላለስ ነበር። አንተም ግን ከወንበሩ እንጂ ከልብ ያልሸሸ። ልብሽ ላይ ምን ሰራለሁ? እሱ ልጠይቅክ ነው ስፈልግክ የነበረው። ቆይ እስከ ዛሬ የት ነበርክ? አሁንስ ልቤን ለምን ታስጨንቃታለህ? አልገባኝም ሜሪ፣ ምን እያልሽ ነው? ከዛች ምሽት ጀምሮ ከራሴ ጋር አልነበርኩም። እስከ ዛሬ ወንድሜ ነክ ብዬ ራሴን ሳታልለው ነበር። ቆይ ለምን ከረፈደ ነገርከኝ? መልስ እንደሌለ አውቃለሁ። ካሁን በኋላ ችግር አልሆንብሽ። እንዴት? አጠገብሽ ሆኜ እያየሁሽ መታመም አልችልም። ከተማ ልቀይር ነው። ማለት ወዴት ልትሄድ ነው? እንጃ አላውቅም፣ ግን በቃ ተመልሼ ወደማልመጣበት ቦታ ነው መሄድ የምፈልገው። አይሆንም፣ አልፈቅድልህም። ሜሪ፣ ለሁለታችንም የሚሻለው እሱ ነው። አሁን አንቺ ባለ ትዳር ነሽ። ልቤ ላንተ ጋር አስቀምጬው አካሬን ለባሌ መስጠት አልፈልግም። ራስክ ያበላሸውን ራስክ አስተካክለው። እንዴት አድርጌ ነው የማስተካክለው? አላውቅም፣ ብቻውን ትተኸኝ እንድትሄድ አልፈቅድልህም። ባሌን ማቀፍ፣ ባሌን መውደድ እስክለምድ ድረስ ትጠብቀኛለህ። ለኔ ነበር። ቆይ ለምን ዝም አልከኝ? ለምን ብቻህን ታመምክ? ምርጫ ነበረኝ። አንቺ እኮ ፍንጭ እንኳን አሳይተሽኝ አታውቂም። በቃ የመጣ ይምጣ ብዬ እድሌን ልሞክር ስል ያልጠበቅኩት እየወቀደ ሞክሬ ነበር እኮ ቤኪ። አፍ አውጥቼ እኮ አፈቅርሃለሁ ማለት ነበር የቀረኝ። አንተ የምትወዳት ሴት እኔ እንደሆን ጸሎቴ ነበር፣ ግን አንተ አልተረዳኸኝ። ቤኪ ታስፈልገኛለህ። እኔ አንተን ፍቅር ማየት እንዳልቻልኩት አንተም የኔን ስቃይ ማየት አልቻልክም ነበር። ኢዮብን ቀና ብዬ ባየሁት ቁጥር አይኖቹ ላይ አንተን ነው የማየው።
ህልም ላይ ሆን እየተወሻሸን አፍ ማይችለውን ቃል ከዓይን እየጠበቅን ከፍቅራችን ስፍራ ሳንደርስ አረፈድን በልብ ተቀራርበን በአካል ተራራቅን ፍቅር ውር አርጎ ለረጅም በአንድ አፍታ ወደ ታች ሊለቀን ሰቅሎን ከከፍታ እንዳንጠላላ ወይ እንዳንፋቀር በአብሮ አደግ አስረን በሁለት እንድንቀር አንቺም አልተረዳሽ እኔም አልነገርኩሽ በዳይም ተበዳይ ዳኛ የለ ተከሳሽ አንድ ያረገን ፍቅር ሲለየን ካመሻሽ አንቺም ከወደኔ እኔም ካንቺ ልሽሽ ይቅርታ በጣም አስጠበቅኩሽ አይደል? ለዚህ እኮ ነው እኔ ትዳር የምትሰኝም መምልሽ። ቆይ አሁን ትዳርና ማርፈድ ምን አገናኘው? ከማግባትሽ በፊት አንቺ ነበርሽ ቀድመሽ የምትጠብቂ። ቆይ ደግሞ ምን አየው ብለሽ ነው ካፌ ቀጠርሽኝ? ቤት አትመጭም ነበር? ቤትሽ ሚስጥር የምትነግርብኝ መሰለኛ። አቤት አቤት፣ እኔ ምንም ነገር ደስ አላለኝም። ያም ሚስጥር? እስቲ ተረጋጊ። ልነግርሽ አይደል እንዴ ጠራውሽ? እኔ አልፈልግም። እዛው ራስሽን ትለሽ ተጨነቂ። አንቺ ሚስጥር ጠቅሞኛ አያውቅም። ህሊና፣ እስቲ አንዳንዴ እንኳን ቁም ነገረኛ ለመሆን ሞክሪ። ወይዳ፣ እሺ ምንድን ነው? ቤኪ ከኔ ፍቅር ይዞታል። እንዴ ቆይ እንጂ አራት ጩሂ እንዴ! ገና መጀመርኩና መጮሁን ምን ሆኗል ያልሽ? ቆይ ከመቼ ጀምሮ ነው? አዮቤ ፕሮፖዝ ያደረገልኝ ቀማታን ነገረኝ። ይቅርታ ምንም አያስፈልጋትም። አሁን የጀመርሽውን ጨርሽኝ። ውሃ እንኳን ብጠጣ ምን ችግር አለው? ጎርፍ ይዞሽ እየሄደ የምን ውሃ ነው? ካስፈልገሽም ያው ጠጪ። እሺ በቃ ተውኩት። ወዴት ወዴት? አሁንማ እንደ ጀመርሽው እኮ። ቆይሽ ምንድነው ማድረግ ያለብኝ? እሱ እና ያላቀልሽ ዛሬ እንዲመጣ ደህና ለረሳሽ የነበርኩትን ነካክተሽ ወደ ኋላ መለሽ። እኔ መርሳት እንደዚህ ቀላል ነበር? ማስመሰሉን ለምጄው ነበር እና እያስመሰለብን ቀጥል አይሻልም? አላውቅም፣ ግን ትንሽ ጊዜ ማሰብ ያለብን ይመስለኛል።
ሄሎ። ነገ ልሄድ ነው። ወዴት? ወደ አክስቴ ቤት። በፊት ያቆምኩትን ስራ ልቀጥል። ይሻላል? ሌላ የተሻለ አማራጭ አለ? አይ ለነገሩ ምንም የለንም። ደግሞ እዚህ መቆየት ከሁለታችንም ህመም ነው የሚፈጥረው እና ቻው አትለኝም? የደወልኩት እኮ ለሱ በስልክ በቃ። አይኖችሽ ዳግም ሀሳቤን እንዳያስቀይሩኝ ፈራሁ። እሺ እንደደረስክ ደውልልኝ። የምነግርክ ነገር አለ። አሁን መሆን አይችልም? አይ ትንሽ መራቅ አለብህ። እሺ በቃ ደውላለሁ። ምንድነው? ያው እንግዲህ እኔ እንዳንተ ሰርፕራይዝ ማድረግ አልችልበትም እና አርግሻለሁ። ከዚህ በላይ ሰርፕራይዝ ምን ሊኖር ይችላል? ግን ለምን? እኔ ጎድዬብሽ ነው አይደል? የሰርጋችን ዕለት ምንም ያክል ብትሰክሪ እንዴት ሳልነካሽ እንዳደርኩ ይጠፋሻል? እሺ እሱስ ይቅር፣ ከዛን ቀን በኋላ ገላሽን ነክቼ እንደማለቅ እያወቅሽ እንዴት የኔ ብቻ ሊሆን ይችላል ብለሽ ወሰንሽ? አመሰግናለሁ። ስመለስ ግን እንዳላገኝሽ። አላመሽ ማለት ማታ እንደዛ ሰክረሽ ላይ ሰው እኮ አይደለም ዛሬ ነገ ምትነቂያት መስኝ ነበር።
ይሄ ነው ያክስትክ ቤት ነበር። ልጅ ስላልነበራት ለኔ አውርሳኝ ነው የሞተችው። እና ይሄንን የመሰለ የተሟላ ቤት እያለክ እንዴት እዛ ተከራይተክ ትኖራለህ? የእናትና የአባቴ ቤት በልማት ከፈረሰ በኋላ እዚህ ነበር የምንኖረው። ግን በቃ ካንቺ መለየቱ ናፍቆትሽ ሲያሰቃየኝ ስራዬን ትቼ ወዳደኩበት ሰፈር ተመልሼ ሄጄ በክራይ ቤት መኖር ጀመርኩ። አይዞህ እሺ፣ ከእንደገና ሁሉንም ነገር እንዳዲስ እንጀምረዋለን። ሀሎ ሀሎ፣ ህሊና። ሄሎ ጋሼ፣ እንዴት ኖት? ምን አዲስ ነገር አለ? የሶስቱም ስልክ አይሰራም። ምንም የነገረችሽ ነገር የለም? አዎ ጋሼ፣ እኔም ጋር አልደወለችም። ስሞክርላትም ስልኳ ዝግ ነው። ታዲያ ወዴት ብለን ነው የምንፈልጋቸው? እባክሽ ትንሽ ቀን እናያትና ካልሆነ ሌላ አማራጭ እንፈልጋለን። ለፖሊስ እናመልክት እንዴ? እስኪ እስከ ነገ እንጠብቃትና አዲስ ነገር ከሌለ እንደዛ እናደርጋለን። ስራ መጀመር አለብኝ። እንዴ አሁን ያለስ በቂ አይደለማ? ልጅ የሚባል ነገር እኮ እየመጣብን ነው። ሁለታችን ግን ልጅ ይኖረናል ብለህ ካስበክ ታውቃለህ? ምናልባት በህልሜ። አባትሽስ ግን? እሱንማ ተወው። ከዚህ በኋላ ልጁ የሚያደርገኝ አይመስለኝም። ሄሎ 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 ሄሎ
ቆየሽ እኮ በጣም። ትኩስ እንጀራ ሲወጣ ድረስ እየጠበቅኩ ነበር። ኧረ እርቦኛል፣ አሁን እንብላ። አንጩ ላቀራብ። ያው ትንሽ ስላጠፋች ፈርታ ነው የሚሆን የተሸሸገችው። ምንስ ብትፈራ? እኔ አባቱ አይደለሁም? ብቸኛ ልጄ ናት። ልጅ ደግሞ ያጠፋል። ታዲያ ይቅርታ መጠየቅ እንጂ መጥፋት ምን ይሉታል? ምናልባት ነገሩ ድንገት ስለሆነባት ደንግጣ እንደሆነ። አንቺንም ጨቀጨኩሽ። እንዲህ አዲስ ነገር ካለ ብዬ ነው። ምንም አላስቸገሩኝም ጋሽ መላኩ። የሰማሽውን ነገር ካለ ወይ አዲስ ነገር ካለ ደውዪ። በየኔ ልጅ ሰላም እደሪ። እንዴት ይህን ሁሉ ዘበን አጠገቤ ተቀምጠው ፍቅራቸው እንዴት ተሰወረብኝ? ምናልባት አግቢ ብዬ ስለጨቀጨኳት እና ኢዮብን ስለምወደው ነው እንዴ ኢዮብን ያገባቸው? በረከትም የሰርጓ ዕለት የጠፋው በዚህ ምክንያት ነው። እሺ አሁንስ የት ነው ይዟት ሄደው? ያው ኬክ አላማረ? በእውነት አምሮኝ እኮ አይደለም። እና ምንድን ነው? በፊት ትዝ ይልሃል? አንተ ሁልጊዜ ኬክ አልበላን ትለኝ ነበር። እኔ ደግሞ አልፈልግም አይስክሪም ነው የምበላው ልክ ነበር። ከዛ አንተ እሺ ትለኝ ነበር። አትዋሽ። አይስክሪም ወይ ኬክ አምሮሽ ነው አይደል? በእውነት አልዋሸሁህም። ደግሞ ይኸው ዳቦ በሻይ አማረኝ ብዬ አመጣህልኝ አይደለ? ይልቅ እሱን እንብላ። እሺ ቢ እንደ ቀልድ ወራቶች አለፉ። ልፋቴም ከንቱ ቀረ። ልጄን የበላው ጅብ አልጮኋለ። ጋሽ መላኩ እንደዚያ ያስቡ መመለሷ እኮ አይቀርም። ብትመለስማ እስካሁን ትመጣ ነበር። እስካሁን ከጠበቀን ትንሽ ከዚህ በኋላ መቆየት አያቅተንም። ብቻ እስኪ ፈጣሪ ያውቃል ሁሉ። እውነት ነው፣ ሁሉንም ለፈጣሪ መተው ነው።
ምንድን ነው? ነይ እስኪ ቁጭ በይ። ነይ። ምንድን ነው? እኔ እንጃ አላውቅም። ምንድን ነው መሰለኝ። ቀኑ ገና አልነበር እንዴ? አንዳንዴ ቀድሞ ይመጣል ይላሉ። ወይኔ። አይዞሽ በቃ ቆይ መኪና ጠርቼ ልምጣ። ቆይ ቁጭ በይ ቆይ። በስተመጨረሻም አንቺን የመሰለች ወርቅ ልጅ ሰጣኝ። እሷ አፈር ሆነች። ለእኔ ደግሞ አንተን የመሰለ እናትም አባትም የሆነ ወላድ ሰጠኝ። እዚህ ጋር ላለው ሽታ ግን በየሳምንቱ ኬክ እንድታመጣልኝ ፈርጄብሃለሁ። እሷ ራሷ እኮ ናት ሳትነግረኝ የሸወደች። የሚስትን ባህሪ እንዴት ይጠፋል? ማወቅ ነበረብህ። በይ አሁን ቶሎ እንሂድ። አያትሽ ቆንጆ ድግስ አዘጋጅተው እየጠበቁ ነው። የመጨረሻ ልደቴ መሆኑን በማስመልከት ነው። ታዲያስ አሁንም አረጀሽ እኮ። በይ ቶሎ እንሂድ በቃ። አንዳንዴ ደግሞ ፍቅር ፍትሃዊ የሆነና የተበደለን ይክሳል።